በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ ይካለ አንተ አሁን ነው ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያወቃችሁ እኛ 3 አመት ነው እናውቃለን እዚህ ታሪክ ማለት ነው እና ልጅቷ አሁን ምን ያረጉ መሰለነት ላይ ከሳቸው በደም ደምታል እኔ 3 ወንድሞቻችሁ ደላላ ለምሰሩ ተክላይ ወንዱም አለ ለሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ ትልቁ ወንዱ ነው አዲስ አበባ አለ ከሸዋሮች ደላላዎች የሚሰራ በጣም እንታወቃለን ከዚህ ጋር ኢንፎርሜሽን ልትሰጠን ትችላለህ ኢንፎርሜሽን የወላችሁ እኔ በደም ነው ማቃቸው የዚህ ሰዎች በደም ኢንፎርሜሽን ኮንታክት ልናገኝ ስሚ ሃናን አሁን ተክላይ ትንሽ ልጅ ነው ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው ጠቅላላ የሸዋ ሮቢትና የአማራ ክልል ያለው ሰው ተቀባይ ነው ተክላይ የሚባል ልጅ ማለት ነው ትግሬም እሱ ሳይገባ ትግሬም አይማር ወደ አንድ ትግሬም አይገባ ወደ እሱ የአማራ ልጆች ብቻ ናቸው የአማራ ልጆች ነው ገባኝ ወንድሜ ጥያቄ እንኳን ማለት ኢንፎርሜሽን ስለዚህ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ ኢትዮጵያ አለ ስላልከው ወንድማችሁ አሎ ትልቅ ወንድም ኢትዮጵያ አለ አዲስ አበባ ከናንተ ደላላ ነው የሚሰራ የናንተ አካባቢ ያሉ ተላልቆች ሰዎችን ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት ተክላይ ደግሞ በየመን ነው ተቀባይ ይሄ ጸጋ የሚባል ደግሞ በሆሽ ነው ስልክ ማደዋወያ ሀውል ብር አስመጣ ብሎ ማለት ነው እዚህ ነው ታሪክ አለ እኔ ሲጠራ አንተ እኔ እንታወቃለና ወደ ቲክቶክ ነው ሲላቸው ኢምቢ አለ ወደ ምን ነው የሄደው ወደ በረከተ ብርሃን የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገን ዝም ብለው ነው የዚህ መሪዎች ከመኪና ተቀብለው ወደ ራጎ የሚወስድ ከቀብረናል ያሉ የሱ ቤተሰብ ናቸው ትግሬዎች ናቸው መሪዎች የነበሩ አስታውሱ እነ መሪዎችና አንተና ሲላቸው እምቢ አለ ወደ አንተ አልመጣም ጭራሽ አለ ታላቅ ዘራይ ጸጋይ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ተክላይ ጸጋይ አዎ ጸጋይ ከነ ተክላይ ነው እሺ አብረን ነው ያሉ የበየነ ላይ ኢትዮጵያ ያለው ያልከውን ነው ስሙን ይጠይቃል ዘራይ ነው የሚባለው ዘራይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል ጸጋይ አረጋዊ ዘራይ አረጋዊ ተክላይ አረጋዊ ይባላል ሶስቱም ማለት ነው የውቅሮ ተወላጅ አብራሃ ጻፍ ነው የሰዎች እሺ በውስጥ ፎቶውን እና አድሬሽን ልትልክ ትችላለህ ኢንቦክስ እንትን ነው ፎሎ የሁለቱ አይኖርም አይ ችግር የለውም የሆነ ፎሎ ማድረግ ፎሎ መልስልኝ አብሮ ፎሎ አድርጊ ምቅና ፎሎ አድርጌሃለሁ በውስጥ ኢንፎርሜሽን ለማከታተል ችግር የለም እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉም ነገር ተናግረዋል እሳቸው እንኳን በቪዲዮ ለማመጡ ወደኛ መምጣት አልቻሉ ጭራሽ አቁ ከእጃቸው ነው ተሳሳቸው አሁን ብሬክስና አለች ከናንተው ነው ሐቅስ ለታገሉ ወደ ፖለቲካ ቀይረው ነው ያታገሉ ሁሉም ትግራዋይ ወደ ፖለቲካ ነው ያቀየሩት ተቀይረዋል አሳልፈ አንሰጥም ብለዋል እውነት ነው እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይና በሱዲ ድንበር ላይ ነበርኩ ምን አይነት ሰዎች እንደሆኑ ያውቃል በደንብ ነው አሁን ሐቅ ከወጣ አንድ ነገር ማለት አንዴ ምቅና አንዴ ይቅርታ እንድሪስ ይናገር ፕሊዝ
እኔም ወደ እንቅልፌ ሊዳቡ አንድ መልዕክት መናገር ፈልጌ ምናልባት እንድሪስን ግን መስማት አለበት። በጣም ብዙ ኢንፎርሜሽኖች አሉት እየተባለ ነው። ፕሊዝ ታጋና አስቸገርክ ከሞት እሺ እንድሪስ ሰላም ናችሁ? ሰላም ወንድሜ እንዴት ነህ? አለን አማን ነው አለን። አሁን መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራችሁ የምችለው። ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለው ቤተሰቦች ነው። ሳውዲ አረቢያ ላይ እኔ ሁለት ልጆች እያወራሁ ነው። ባለጋሞች አሉ። እንደውም አሁን ኤምባሲ አስጠይቄ ነበረ። በሱ ጉዳይ ላይ ተወያይተን ነው እስካሁን ሳይሆን ማለት ነው። ስለዚህ እሱን አሁን ማገዝ ያለባችሁ የሸዋ ልጆች። እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው። የሸዋ ልጆች እኔ የተጠየቁትን በኤምባሲ በኩል ነው የምነግራችሁ። የይመችን የእናቱን ስምና የእሱን እስከ አያቱ ሙሉ ስም አለቀ። ይሄንን ብቻና ብቻ ነው የሚያስፈልገው። ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም። እሱን እዚህ ጋር እናስዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ። በዚህ ሀሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር እንስማማለን። እንድሪስ ስልክ ቁጥርህን ዋትስአፕ ቁጥርህን ልትሰጠኝ ትችላለህ? ዋትስአፕ ቁጥር አለ ያው እዚህ አየር ላይ ችግር የለውም። ቲክቶክ ላይ ማለት ነው ቁጥር ማንም ያውቀዋል። እንደላ ሳይቀር